አላህ Subhanahu Wa Ta'ala ጅብሪል አለይሂ ሰላምን በፈጠረ ጊዜ አሳምሮ ነበር የፈጠረው። 600 ክንፎችን የቸረው ሲሆን የአንዱ ክንፍ ርዝመት ከፀሐይ መውጫ እስከ ፀሐይ መግቢያ ይደርሳል። ጅብሪልም ይህንን በተመለከተ ጊዜ እንዲህ አለ፣ እንደኔ አሳምረክ የፈጠርከው አለን ብሎ አላህን Subhanahu Wa Ta'ala ጠየቀው። አላህም የለም አለው። ጅብሪልም በጣም በመደሰት 2 ረካዓ ሐረመ። ለእያንዳንዱ ረካዓ 20,000 ዓመት ፈጀበት። እንደጨረሰም አላህ Subhanahu Wa Ta'ala የሚገባኝን መገዛት ተገዝተኛል፣ እንዳንተ የሚገዛኝ የለም። ነገር ግን በመጨረሻው ዘመን አካባቢ ነብይ ይመጣል እኔ ዘንድ ውድ የሆነ መሐመድ ሰለላሁ ዐለይሂ ወሰለም የሚባል። የሱ ኡመቶች ደካሞች ወንጀለኞች ናቸው። 2 ረካዓ ይሰግዳሉ በመሰላቸትም ጭምር። በአጭር ደቂቃ ከብዙ ሐሳብ ጭምር ጋር ይሰግዳሉ። ነገር ግን በልቅናዬ በክብሬ ይሁንብኝ የነሱ ሰላት እኔ ዘንድ ተወዳጅ ነች። ካንተ ሰላት የነሱ ሰላት እኔ ዘንድ ተወዳጅ የሆነችው እነሱ በእኔ ትእዛዝ ነው የሚሰግዱት፣ አንተ ግን በሰጠውን የማተ ደስተህ በፍላጎትህ ነው። ጅብሪልም ለዚህ ኢባዳቸው ምን አዘጋጅተላቸዋል ሲለው ጀነቱል መእዋ አለው። ጅብሪልም ለማየት ፈቃድ ጠየቀ። አላህም Subhanahu Wa Ta'ala ፈቀደለት። በሙሉ ክንፎቹ መብራት ጀመረ። አንድ ክንፉን ሲዘረጋ 3000 ዓመት ይቆጠራል። እጥፍ ሲሆን እንደዛው። በዚህ ሁኔታ 300 ዓመት በረረ። ያም ሆኖ ደከመው። አረፍ ብሎ ስጁድ አድርጎ አላህ ሆይ ግማሿን ደረስኩ ወይስ ሩቧን ወይስ ስዋን ብሎ ጠየቀ። አላህ Subhanahu Wa Ta'ala 3000 ዓመት ብትበር የሰጠሁከን ያክል ኃይል የሰጠሁከን ያክል ክንፍ እጥፍ በሰጥህ አሁን የበረርከውን ያክል ብትበር የሙሐመድ ሰለላሁ ዐለይሂ ወሰለም ኡመት የሰጠሁትን ስጦታ 1/10ኛውን አትደርስም። አላሁ አክበር። አላህ Subhanahu Wa Ta'ala ምን ያክል ስጦታ አዘጋጀልን ለ2 ረካዓ። ሱብሃንአላህ። ትክክለኛ ሰጋጆች አላህ ያድርገን። አድማጮቻችን የዛሬው ፕሮግራም ይሄን ይመስል ነበር። በተመሳሳይ ፕሮግራም እስከምንገናኝ ያ ረህማን ሰላም ከናንተ ጋር ይሁን።